ሰላም። ወደዚህ ዝርዝር ጉዳይ ፍተሻችን እንኳን በደህና መጣችሁ። ባለፉት ውይይቶቻችን ኤአይ ምን እንደሆነ ያው በየቀኑ የት እንደምናገኘው እና ደግሞ ልዩ ልዩ አይነቶቹ ላይ ትንሽ ተመልክተን ነበር። ዛሬ ግን ወደ አንድ መሰረታዊ እና በጣም ወሳኝ ጥያቄ እንገባለን። ይሄ ሰው ሰራሽ አስተውሎት ኤአይ የምንለውን ነገር እንዴት ነው የሚማረው? መነሻችን ላይ የቀረቡት ምንጮች አንድ የሚገርም ሐሳብ ያነሳሉ። የኤአይ የመማር ሂደት ከሰው ልጅ በተለይ ደግሞ ከሕፃናት የመማር መንገድ ጋር ይመሳሰላል ይላሉ። እስቲ ስለዚህ እንነጋገር። አዎ ልክ ነህ። ይሄ በእርግጥም በጣም ትኩረት የሚስብ መነሻ ነጥብ ነው። መመሳሰሉን ስናይ እውነት ለመናገር ኤአይ መረጃን የሚያካበው ልክ አንድ ሕፃን ዓለምን መረዳት እንደሚጀምር ነው። ያው በምሳሌዎች በልምድ እና ከሁሉም በላይ ደግሞ እጅግ በጣም ብዙ በሆነ መረጃ ወይም ደግሞ ውሂብ በምንለው አማካኝነት ነው። ስለዚህ የዛሬው ፍተሻችን ይሄንን ተመሳሳይነት ደግሞም ልዩነቱን በጥልቀት መመርመር ነው። የምንመረምራቸው መረጃዎች የኤአይን የመማር ሂደት በዝርዝር የሚያሳዩ ናቸው። ዓላማችን ደግሞ ይሄ ውስብስብ የሚመስለውን ሂደት በተጨባጩ ዓለም ባሉ ምሳሌዎች ግልጽ ማድረግ ነው። በጣም ጥሩ። እንግዲያው ከዚህ የሕፃን ልጅ ምሳሌነት እነሳ። ምንጫችን ላይ አንድ ሕፃን ለመጀመሪያ ጊዜ በለስን ሊያውቅ ይችላል ይላል። ነገር ግን እናቱ ይሄ በለስ ነው እያለች ስትሰጠው ወይም ደጋግሞ ሲያየው ሲቀምሰው ቀስ በቀስ ያንን ፍሬ መለየት ይጀምራል። ልክ ነው። ለአፕልም ለማንጎም ለሌሎች ነገሮችም ያው ነው። በተመሳሳይ እናት ወይም አባ የሚሉትን ቃላትስ? እሱንም በተደጋጋሚ በመስማት ይለያል። የመደጋገምና የምሳሌዎች ኃይል እዚህ ጋር በደንብ ይታያል። ይህ ሐሳብ እንግዲህ በቀጥታ ከኤአይ የመማር መሠረታዊ መርህ ጋር ይገናኛል ማለት ነው። በትክክል ኤአይ ሲጀመር ዕውቀቱ በጣም ውስን ነው። አንዳንዴ እንደ ባዶ ሰሌዳም ልናስበው እንችላለን። ነገር ግን እጅግ በጣም ከፍተኛ ቁጥር ያላቸው ምሳሌዎች ስንሰጠው ይህንን ነው እንግዲህ ውሂብ የምንለው። አዎ ውሂብ። ከነዚህ ምሳሌዎች ውስጥ ያሉትን ስርዓቶች፣ ፓተርንስና ግንኙነቶች መለየት ይጀምራል። ልክ ሕፃኑ የበለስን ቅርጽ፣ ቀለም፣ ጣዕም ከሌሎች ፍራፍሬዎች መለየት እንደሚማር ማለት ነው። የሚገርመው ነገር ደግሞ ምንጮቹ እንደሚሉት ከስህተት መማር የዚህ ሂደት ትልቅ አካል ነው። ሕፃናት መጀመሪያ ቃላትን በትክክል ላይናገሩ ይችላሉ፣ ነገሮቹን በተሳሳተ መንገድ ሊረዱ ይችላሉ። ኤአይም እንደዛው ነው። መጀመሪያ ላይ ብዙ ስህተቶችን ሊሰራ ይችላል። በጣም በእርግጠኝነት ከስህተት መማር ለኤአይ ወሳኝ ነው። አንድን ተግባር እንዲፈጽም ስናሰለጥነው መጀመሪያ ላይ ብዙ ስህተቶችን ያደርጋል። ለምሳሌ የበለስን ፎቶ ስናሳየው አፕል ነው ብሎ ሊመድብ ይችላል መጀመሪያ ላይ። ነገር ግን ይሄ ስህተት መሆኑን የሚጠቁም ግብረ መልስ ሲያገኝ ወይም ተጨማሪ ብዙ በለስና የአፕል ምሳሌዎችን ሲመለከት የውስጥ ስሌቶቹን እና ሞዴሉን ያስተካክላል። በብዙ ሺህ የሚቆጠሩ ድግግሞሽና ማስተካከያዎች አማካኝነት ቀስ በቀስ ትክክለኛነቱ የጨመረ ይሄዳል። ይህ የማያቋርጥ የመሻሻል ሂደት ያው የኤአይ የመማር ዋነኛ ባህሪ ነው። በጣም አስገራሚ ሂደት ነው። ስለዚህ የዚህ ሁሉ መማር መሰረቱና ነዳጁ ውሂብ ነው ያለን ነው። ምንጫችን ውሂብን ለኤአይ ልክ መጽሐፍት ወይም የህይወት ልምዶች ለሰው ልጆች እንደሆነ አድርጎ ይገልጻል። ይሄ ውሂብ የሚለው ነገር ግን በትክክል ምንድን ነው? ትንሽ ግልጽ ብታደርገው። ጥሩ ጥያቄ ነው። ውሂብ የሚለው ቃል ትንሽ የአካዳሚክ ይዘት ቢኖርም በቀላሉ እጅግ በጣም ብዙ የዲጂታል ምሳሌዎች ስብስብ ማለት ነው። ኤአይ እንዲማር የምንመግበው ነገር ነው። ምንጮቻችን ላይ እንደተጠቀሰው ይሄ ምናልባት በሺዎች ወይም በሚሊዮኖች የሚቆጠሩ የተሰየሙ በለስ ፎቶዎች ወይም የተለያዩ ፍራፍሬዎች ፎቶዎች ሊሆን ይችላል። ስያሜ ያላቸው። አዎ ስያሜ ያላቸው ሌብልድ። ለቋንቋ መማር ከሆነ ደግሞ እጅግ በጣም ግዙፍ የሆነ የአማርኛና የእንግሊዝኛ ትይዩ ጽሑፎች ስብስብ ሊሆን ይችላል። ጽሑፎች፣ ምስሎች፣ ድምጾች፣ ቁጥሮች ሁሉም እንደ ውሂብ ሊያገለግሉ ይችላሉ። በቃ ምሳሌዎች ናቸው። ያ ማለት ኤአይ የሚማረው ልክ እኛ መጽሐፍት እንደምናነብ ወይም ፊልም እንደምናይ ሳይሆን እጅግ በጣም ከፍተኛ ቁጥር ያላቸውን ዲጂታል ምሳሌዎች በመተንተን ነው። ይህንን ከሕፃኑ ልጅ ምሳሌ ጋር ስናነጻጽረው ሕፃኑ ጥቂት ምሳሌዎችን አይቶ መለየት ሲጀምር፣ ኤአይ ግን በሚሊዮን የሚቆጠሩ ይፈልጋል ነው የምትየው። እዚህ ጋ ነው እንግዲህ ቁልፍ ነጥቡ አለው። አዎ ተመሳሳይነቱም ልዩነቱም እዚህ ጋ ነው። ውሂብ ለኤአይ ወሳኝ የሆነው
በውስጡ ያሉትን ሱር ስርዓቶች ፓተርንስ፣ ግንኙነቶችና ልዩነቶች እንዲለይ ስለሚያስችለው ነው። ልክ ሕፃን የበለስን ቅርጽና ቀለም ወይም እናት የሚለውን ድምፅ ከሌሎች እንደሚለይ ሁሉ ኤአይም ከቀረበለት ግዙፍ ውሂብ ውስጥ ያሉትን ባህሪያት መለየት ይማራል። ልዩነቱ ግን የድግግሞሹ መጠን ነው። ኤአይ በጣም ውስብስብ የሆኑ ስርዓቶችን ለመረዳትና ከፍተኛ ትክክለኛነት ለማምጣት ምንጮቹ እንደሚያመለክቱት በሺዎች፣ በሚሊዮኖች አንዳንድም በቢሊዮኖች የሚቆጠሩ ምሳሌዎች ማየትና መተንተን ያስፈልገዋል። የሰው ልጅ በአንጻሩ ከጥቂት ምሳሌዎች ብዙ መማር ይችላል። ያው እሱ ልዩነቱ ነው። ይህንን በተግባር በየቀኑ በምንጠቀምባቸው ቴክኖሎጂዎች ውስጥ ማየት እንችላለን ማለት ነው። ምንጮቻችን ላይ የተጠቀሱ ምሳሌዎች አሉ። ለምሳሌ በስልካችን ላይ ያለው የፊት መቆለፊያ ፌስ አይዲ የምንለው። አዎ፣ እሱ ጥሩ ምሳሌ ነው። ይሄ ኤአይ የእኛን ፊት ከሌሎች ሰዎች ፊት ለይቶ ስልኩን የሚከፍተው ይህን ችሎታ ያዳበረው እንዴት ነው? ከምን አይነት ውሂብ ተነስቶ ነው? የፊት መቆለፊያ በጣም ጥሩ ምሳሌ ነው። ይህ ቴክኖሎጂ የሚሰራው መጀመሪያ በሚሊዮን የሚቆጠሩ የተለያዩ የሰው ፊት ምስሎችን ባካተተ ግዙፍ የውሂብ ስብስብ ላይ በመሰልጠን ነው። በዚህ ስልጠና የፊት ገጽታዎችን፣ የአይን አቀማመጥ፣ የአፍንጫ ቅርጽ፣ የመንጋጋ መስመር ወዘታ እንዴት ለይቶ መተንተን እንዳለበት ይማራል። ከዚያ የእኛን ፊት ለመጀመሪያ ጊዜ ስናስመዘግብ ስልኩ የፊታችንን ልዩ የሆኑ የጂኦሜትሪ መለኪያዎችን ይመዘግባል። ልክ እንደ ካርታ ማለት ነው አይነት ነገር። ስልኩን ለመክፈት በሞከርን ቁጥር ካሜራው የሚያየውን ፊት አስቀድሞ ከመዘገበው የፊታችን ካርታ ጋር ያነጻጽራል። ከዚህም በላይ እኛ ስልኩን በተጠቀምን ቁጥር ይማራል። በተለያየ ብርሃን መነጽር ስናደርግ፣ ፀጉራችን ሲቀየር፣ ፊታችንን ደጋግሞ ሲያይ እኛን የመለየት ችሎታው እየተሻሻለ ይሄዳል። እዚህ ጋር ነው ነገሩ ይበልጥ የሚያስደንቀው። ስለዚህ እነዚህ መሳሪያዎች ስራ ከጀመሩ በኋላም መማራቸውን አያቆሙም ማለት ነው። ያለማቋረጥ እየተሻሻሉ ነው የሚሄዱት። ጉግል ትርጉምንስ ብንወስድ ከአማርኛ ወደ እንግሊዝኛ ወይም ሌላ ቋንቋ በቅጽበት ሲተረጉም ይህን ሁሉ የቋንቋው ስስለት የተረዳው እንዴት ነው? ጉግል ትርጉምም በተመሳሳይ መርህ ነው የሚሰራው። በጣም ግዙፍ የሆነ በተለያዩ ቋንቋዎች የተጻፉ ትይዩ ሰነዶችን ነው የሚጠቅመው። ለምሳሌ በአውሮፓ ህብረት ወይም በተባበሩት መንግስታት ድርጅት የሚወጡ ኦፊሴላዊ ሰነዶች በብዙ ቋንቋዎች ስለሚኖሩ እነሱን በመተንተን ነው የሚማረው። ስለዚህ አንድ አይነት ጽሑፍ በብዙ ቋንቋ ሲኖር በትክክል በዚህ ትንተና የትኞቹ ቃላትና ሐረጎች በተለያዩ ቋንቋዎች ውስጥ ተመሳሳይ ፍቺ እንዳላቸው ብቻ ሳይሆን የሰዋስው ሕጎችን፣ የአረፍተ ነገር አወቃቀሮችን እና የቋንቋውን ስውር ባህሪያት ይገነዘባል። ለዚህም ነው አንዳንድ ጊዜ ትርጉሙ በጣም ተፈጥሯዊ የሚመስለው፣ ሌላ ጊዜ ደግሞ ትንሽ ግር የሚያሰኙ ስህተቶች የሚሰራው። ሁሉም ከሰለጠነበት ውሂብ ጥራትና ስፋት ጋር የተያያዘ ነው። የፌስቡክ ወይም የዩቲዩብ መጋቢ ኒውዝ ፊድ ሬኮሜንዴሽንስ ላይ የሚመጡልን ይዘቶች እኛ ልንወዳቸው የምንችላቸውን ነገሮች እንዴት ነው ለይቶ የሚያውቀው? ይህም ሌላው የኤአይ የመማር ምሳሌ ነው። እነዚህ ስርዓቶች ከዚህ ቀደም የነበረንን መስተጋበር ይመረምራሉ። ላይክ ያደረግናቸውን ፖስቶች፣ ሼር ያደረግናቸውን፣ ብዙ ጊዜ ይዘን ያየናቸውን ቪዲዮዎች፣ አስተያየቶች የሰጠናቸውን የከከብናቸውን አስተያየቶች፣ የጓደኞቻችንን እንቅስቃሴዎች ሁሉም በመተንተን የእኛን ምርጫዎችና ፍላጎቶች ይማራል። ከዚያም ተመሳሳይ ባህሪ ካላቸው ሌሎች ተጠቃሚዎች ጋር በማነጻጸር ወደፊት ልንወደው ልንፈልገው የምንችለውን ይዘት ለመገመት ይሞክራል። ሌላው ቀርቶ የባንክ የማጭበርበር መለየት ስርዓቶችም አሉ። እነሱ ደግሞ የእኛን የገንዘብ አጠቃቀም ልማድ ከሌሎች ጋር እያነጻጸሩ ነው አጠራጣሪ ነገር ሲያዩ የሚያውቁት። በትክክል የባንክ ስርዓቶች በሚሊዮን የሚቆጠሩ የገንዘብ ልውጦችን ታሪክ በመተንተን ነው የሚሰለጥኑት። በዚህም መደበኛ የሆነውን የልውጥ ስርዓት ከተለመደው ውጪ ከሆነው ወይም ከዚህ ቀደም ከታዩ የማጭበርበር ድርጊቶች ጋር ተመሳሳይነት ካለው ስርዓቱ መለየትን ይማራሉ። ለምሳሌ አንድ ካርድ በአጭር ጊዜ ውስጥ ከተለያዩ በጣም ርቀት ላይ ካሉ ቦታዎች ገንዘብ ለማውጣት ሲሞክር ስርዓቱ ይህንን እንደ ከፍተኛ የማጭበርበር ስጋት ሊለየው ይችላል። ምክንያቱም ከዚህ በፊት ከተፈጸሙት ጋር ያመሳስለዋል። አዎ፣
ከተማረው ግዙፍ የውሂብ ታሪክ ውስጥ እንዲህ አይነቱ ስርዓት አብዛኛውን ጊዜ ከማጭበርበር ጋር የተያዘ መሆኑን ያውቃል። ዋናው ቁም ነገር እነዚህ ሁሉ ስርዓቶች መረጃን ያለማቋረጥ እየተቀበሉ እየተማሩ እና አፈጻጸማቸውን እያሻሻሉ የሚሄዱ መሆናቸው ነው። በጣም ግልጽ ነው። ምንጮቻችን ላይ ኤአይ የሚማርባቸው 3 ዋና ዋና መንገዶች ወይም አይነቶች እንዳሉ ይጠቅሳሉ። እነዚህን ትንሽ ብናብራራቸው ሂደቱን የበለጠ ለመረዳት ይረዱ ይመስለኛል። ጥሩ ሐሳብ ነው። ምንጮቹ 3 መሰረታዊ የመማር አይነቶችን ይጠቅሳሉ። የመጀመሪያው በቁጥጥር የሚማር ሱፐርቫይዝድ ለርኒንግ ይባላል። ይሄ ስሙ እንደሚያመለክተው ቁጥጥር ወይም መመሪያ ያለው የመማር ሂደት ነው። ልክ አንድ አስተማሪ ለተማሪ ምሳሌዎችን ከትክክለኛ መልሶቻቸው ጋር እያሳየ እንደሚያስተምር ነው። ለኤአይ የምንሰጠው ውሂብ የተሰየመ ሌብልድ ነው። ማለትም ለእያንዳንዱ ምሳሌ ትክክለኛው መልስ አብሮት ይሰጣል። መልሱ አስቀድሞ ይታወቃል ማለት ነው። ልክ ነህ። ለምሳሌ በሺዎች የሚቆጠሩ የፍራፍሬ ፎቶዎችን እያሳየን ይህ አፕል ነው፣ ይህ በለስ ነው፣ ይህ ማንጎ ነው የሚል መለያ ሌብል ከእያንዳንዱ ፎቶ ጋር አያይዘን እንሰጠዋለን። ኤአይ እነዚህን ምሳሌዎችና መልሶቻቸውን በማየት በአዲስ በሚያየው ፎቶ ላይ ያለውን ፍራፍሬ በትክክል ለመሰየም የሚያስችለውን ሞዴል ይገነባል። ብዙ የምደባባ ስራዎች፣ የትንበያ ስራዎች በዚህ መንገድ ነው የሚሰሩት። ስለዚህ እዚህ ላይ አስተማሪው ወይም መመሪያው አስቀድሞ የተሰጡት ትክክለኛ መልሶች ናቸው። ሁለተኛውስ በራሱ የሚማር አንሱፐርቫይዝድ ለርኒንግ፣ የኛው ቁጥጥር የሌለበት ይመስላል። ልክ ነው። በራሱ የሚማር አንሱፐርቫይዝድ ለርኒንግ ላይ ለኤአይ የምንሰጠው ውሂብ ያልተሰየመ አንሌብልድ ነው። ማለትም ምሳሌዎችን እንሰጠዋለን እንጂ ትክክለኛ መልሶቹን ወይም ምድቦቹን አንነግረውም። የኤአይ ተግባር በራሱ በውሂብ ውስጥ ያሉ ስውር ስርዓቶችን፣ ተመሳሳይነቶችን ወይም አወቃቀሮችን መፈለግና ማግኘት ነው። ምንጩ ላይ የተጠቀሰው ምሳሌ ጥሩ ነው። ልክ አንድ ልጅ ብዙ የተለያዩ አሻንጉሊቶችን፣ መኪናዎች፣ አሻንጉሊቶች፣ ኳሶች በአንድ ላይ ሰጥተነው ምንም መመሪያ ሳንሰጠው በራሱ ተመሳሳይ የሆኑትን በአንድ ላይ በቡድን እንደሚያደርግ ነው። አዎ፣ በራሱ ይደረድራቸዋል። ልክ እንደዛ ኤአይም በተሰጠው ውሂብ ውስጥ ያሉትን የተፈጥሮ ስብስቦችን ክላስተርስ ወይም ግንኙነቶችን በራሱ ይለያል። የደንበኞችን ባህሪ መለየት፣ በማህበራዊ ሚዲያ ላይ ያሉ የውይይት ርዕሶችን መለየት ወይም የጂን አወቃቀሮችን መተንተን ለዚህ አይነቱ መማር ምሳሌዎች ናቸው። ሶስተኛው ደግሞ በተሞክሮ የሚማር ሪኢንፎርስመንት ለርኒንግ ነው። ይህ ደግሞ ከሙከራና ስህተት ከሽልማትና ቅጣት ጋር የተያያዘ ይመስላል። ልክ ጨዋታ መማር ማለት ነው። አዎ፣ በተወሰነ መልኩ እንደዛ ልንለው እንችላለን። በተሞክሮ የሚማር ላይ ኤአይ የሚማረው ከአካባቢው ጋር በመገናኘት እና ከሚያደርጋቸው ድርጊቶች ከሚያገኘው ግብረ መልስ ፊድባክ ነው። ግብረ መልሱ ብዙውን ጊዜ በሽልማት ሪወርድ ወይም በቅጣት ፔናልቲ መልክ ይመጣል። ልክ አንድ የቪዲዮ ጨዋታው የሚጫወት ኤአይ ብናስብ ጨዋታ ውስጥ ነጥብ የሚያስገኝ ወይም ወደ ቀጣዩ ደረጃ የሚያሻግር እንቅስቃሴ ባደረገ ቁጥር ሽልማት ያገኛል። ነጥብ ሲያገኝ ይደሰታል ማለት ነው። በኮምፒውተር ደረጃ ይደሰታል ማለት እንችላለን። ያው የተሻለ ውጤት ማምጣቱን ይረዳል። ነጥብ የሚያስቀንስ ወይም የሚያስገድል እንቅስቃሴ ካደረገ ደግሞ ቅጣት ያገኛል። የኤአይ ግብ ከጊዜ በኋላ አጠቃላይ የሚያገኘውን ሽልማት ከፍ ማድረግ ነው። ይህንን ለማድረግ ተለያዩ እንቅስቃሴዎችን እየሞከረ የትኞቹ ብዙ ሽልማት እንደሚያስገኙለትና የትኞቹ ቅጣት እንደሚያስከትሉበት በመማር ምርት የሆነውን የጨዋታ ስትራቴጂ ያዳብራል። ሮቦቶችን እንዲራመዱ ወይም ውስብስብ ስራዎችን እንዲሰሩ ማሰልጠን ወይም ደግሞ እንደ ቼዝ ያሉ ስትራቴጂካዊ ጨዋታዎችን የሚጫወቱ ኤአይ ስርዓቶችን መገንባት የዚህ የመማር አይነት ዋነኛ መገለጫዎች ናቸው። እነዚህ 3ቱ አይነቶች እንግዲህ መሰረታዊዎቹ ናቸው። በተግባርስ አንድ የኤአይ መተግበሪያ አንዱን ብቻ ነው የሚጠቀመው ወይስ ሊቀላቀላቸው ይችላል? ያ በጣም ጥሩ ጥያቄ ነው። በተግባሪው ዓለም ብዙ ውስብስብ የኤአይ ስርዓቶች የእነዚህን የመማር አይነቶች ጥምረት ይጠቀማሉ። ለምሳሌ አንድ በራሱ የሚነዳ መኪና ሴልፍ ድራይቪንግ ካር መንገዱን እና በዙሪያው ያሉትን ነገሮች፣ ሌሎች መኪኖች፣ እግረኞች፣ ምልክቶች ለመለየት በቁጥጥር የሚማርን ሊጠቀም ይችላል። ከብዙ የተሰየሙ ምስሎች ስለተማረ። አዎ። በተመሳሳይ ሰዓት ደግሞ መቼ ፍጥነት መጨመር፣
መቼ ፍሬን መያዝ ወይም መቼ መታጠፍ እንዳለበት ለመወሰን በተሞክሮ የሚማረን ሊጠቀም ይችላል። ከብዙ የማሽከርከር ልምዶችና ውጤቶቻቸው ስለተማረ ከሽልማትና ቅጣቱ ልክ ነህ። ስለዚህ እንደየችግሩ ውስብስብነትና እንደየሚፈለገው ተግባር እነዚህ ዘዴዎች ለብቻቸው ወይም ተቀናጅተው ስራ ላይ ሊውል ይችላሉ። በጣም ግልጽ ነው። ምንጮቻችን ላይ አንድ አጠር ያለ ታሪክ አለ። ኤአይ ወፎችን መለየት ስለተማረበት የአሜሪካ ታሪክ እንደሆነ ነው የሚገልጸው። ይህ ታሪክ የኤአይን የመማር ጉዞ እንዴት ያሳያል? ያ ታሪክ የኤአይን ደረጃ በደረጃ የመማር ሂደት በደንብ የሚያሳይ ነው። መጀመሪያ ላይ ለስርዓቱ የወፍ ፎቶዎችን ሲያሳዩት ያው ወፍ የሆነውንና ያልሆነውን ወይም ተለያዩ የወፍ ዝርያዎችን በትክክል መለየት አይችልም ነበር። ብዙ ስህተቶችን ይሰራ ነበር። ልክ መጀመሪያ ላይ እንዳልሽው በትክክል። ነገር ግን ተመራማሪዎቹ ተጨማሪ ብዙ የወፍ ፎቶዎችን፣ የተሰየሙ ምሳሌዎችን እየሰጡትና የሚሰራቸውን ስህተቶች እያረሙለት ሲሄድ ስርዓቱ ቀስ በቀስ መሻሻል አሳየ። የስህተት መጠኑ እየቀነሰ ትክክለኛነቱ እየጨመረ ሄደ። በመጨረሻም የተለያዩ የወፍ ዝርያዎችን በጣም ከፍተኛ በሆነ ትክክለኛነት መለየት ቻለ። ይህ ታሪክ እንግዲህ የሚያጎላው ኤአይ በአንድ ጀንበር ብልህ የሚሆን ነገር ሳይሆን ልክ እንደ ማንኛውም ተማሪ በጊዜ በብዙ ልምምድ እና ከስህተት በመማር የሚዳበር መሆኑን ነው። ልክ እኛ ሰዎች አዲስ ክህሎት ስንማር እንደምናደርገው ማለት ነው። በትክክል ያንን ሐሳብ ይዘን በአካባቢያችን ያሉ ተጨባጭ ምሳሌዎችን ማየት እንችላለን። ምንጮቻችን ላይ እንደተጠቀሰው ለምሳሌ በኢትዮጵያ ውስጥ ተማሪዎች እንግሊዘኛ ወይም ሌሎች የውጭ ቋንቋዎችን ለመማር የሚጠቀሙባቸው በኤአይ የሚሰሩ የሞባይል መተግበሪያዎች አሉ። እነዚህ አፕሊኬሽኖች የተማሪው መልሱን፣ የሚቸገርባቸውን ቦታዎች እና የመማር ፍጥነቱን በመተንተን ቀጣይ ልምምዶችና ትምህርቶችን ለግለሰቡ በሚስማማ መልኩ ያቀርባሉ። ይህም ማለት አፕሊኬሽኑ ከእያንዳንዱ ተጠቃሚ መስተጋበር እየተማረ እና የራሱን እያሻሻለ ነው ማለት ነው። በውጭ ሀገር ለሚኖሩ ኢትዮጵያውያንና ሌሎች ዲያስፖራዎች ጠቀሜታ አለው? አዎ፣ ለዲያስፖራው ማህበረሰብም ጠቃሚ የሆኑ አፕሊኬሽኖች አሉ። ለምሳሌ ስራ ፈላጊዎች የስራ ማመለከቻቸውን ሲቪ ለማሻሻል የሚረዱ የኤአይ መሳሪያዎች አሉ። አንድ ሰው ሲቪውን ወደ ስርዓቱ ሲያስገባ ኤአዩ የሲቪውን ይዘት ከብዙ ሺህ ስኬታማ ከሆኑ ሲቪዎች እና ከታለመለት የስራ መስክ ማስታወቂያዎች ጋር ያነጻጽራል። ከብዙ ምሳሌዎች ጋር። አዎ። ከዚያም የኛዎቹ ክህሎት ወይም የቃላት አጠቃቀሞች የበለጠ ትኩረት እንደሚሱ ወይም ምን መስተካከል እንዳለበት ምክር ይሰጣል። ይህም ከብዙ የጽሑፍ ውሂብ በመማር የሚሰራ ነው። ሌላው በምንጮቻችን የተጠቀሰው ምሳሌ ደግሞ በገጠር ኢትዮጵያ ያሉ ገበሬዎች የአየር ንብረትና የዝናብ ትንበያ መረጃን በቀላሉ እንዲረዱና ለግብርና ስራቸው ውሳኔ ለመስጠት እንዲጠቀሙበት የሚረዱ የኤአይ ፕሮጀክቶች ናቸው። እነዚህ ስርዓቶች ውስብስብ የአየር ሁኔታ መረጃዎችን ከመሬት መረጃ ጋር አጣምረው በመተንተን ለገበሬው በሚገባው ቋንቋ እና በሚጠቅመው መልኩ ትንበያና ምክር ይሰጣሉ። እነዚህ ሁሉ ምሳሌዎች የሚያሳዩት የኤአይ መማር ቴክኖሎጂ በንድፈ ሐሳብ ደረጃ ብቻ ሳይሆን በተጨባጭ የሰዎችን ሕይወት ለማሻሻል በተለያዩ መንገዶች ጥቅም ላይ እየዋለ መሆኑን ነው። ለአድማጮቻችን አንድ የማሰቢያ ነጥብ በምንጮቻችን ላይ ተጠቅሷል። እንደ ቤት ሥራ ያቀረበ ሐሳብ ነበር። ያንን ትንሽ ብታብራሪው። አዎ፣ እሱ በጣም ጠቃሚ ሐሳብ ነው። ሐሳቡ ምንድን ነው? በየቀኑ ከምንጠቀምባቸው የኤአይ መተግበሪያዎች አንዱን መምረጥ። ለምሳሌ የስልካችን የፊደል ማረሚያ፣ የዩቲዩብ የቪዲዮ ምክሮች ሬኮሜንዴሽንስ፣ ወይም የጉግል ካርታ መንገድ መምሪያ እና ትንሽ ማሰብ። ይህ መተግበሪያ ይህን ችሎታ ያዳበረው ከምን አይነት ውሂብ እየተማረ ሊሆን ይችላል ብሎ ራስን መጠየቅ ጥሩ ጥያቄ ነው። የፊደል ማረሚያው እኛ ስንጽፍ ከምናረጋቸው እርማቶችና ከብዙ ቢሊየን የጽሑፍ ናሙናዎች ይማሩ ሆን? የዩቲዩብ ምክሮች ከዚህ ቀደም ካየናቸው ቪዲዮዎች፣ ከሰጠናቸው ላይኮች እና ከመሰል ተጠቃሚዎች ምርጫ ይማሩ ሆን? ይህን ማሰብ በዙሪያችን ያለው ቴክኖሎጂ እንዴት እንደሚሰራ በተሻለ ለመረዳትና እነዚህን ጽንሰ ሐሳቦች ከተግባር ጋር ለማገናኘት ይረዳል። በጣም ጥሩ ሐሳብ ነው። ታዲያ ይህ ሁሉ ውይይትና ትንተና ምን ያስገነዝበናል?
የኤአይን የመማር ሂደት መረዳታችን በቴክኖሎጂው ላይ ያለንን አመለካከት እንዴት ሊቀይረው ይችላል? ዋናው ቁም ነገር ኤአይ እንደ ድግምት ወይም ምስጢራዊ ኃይል የምንፈራው ወይም የምናመልከውን ነገር ሳይሆን በምክንያታዊ መርሆችና በሂደት የሚሰራ ቴክኖሎጂ መሆኑን መገንዘብ ይመስለኛል። ልክ እንደ ሰው ልጅ በተለይ እንደ ሕፃን በምሳሌዎች በውሄብ እንደሚማር ስህተት እንደሚሰራ እና ከስህተቱ እየተማረ በጊዜ ሂደት እንደሚሻሻል መረዳት ያስፈልጋል። ይህንን መረዳት የቴክኖሎጂውን አስደናቂ አቅም ከመገንዘብ ጎን ለጎን ውስነቶቹን እና ሊኖሩት የሚችሉትን ተግዳሮቶች ለምሳሌ በውሄብ ውስጥ ሊኖር የሚችል አድሎ በተሻለ ሚዛን እንድናጠኝ ይረዳናል። ለማጠቃለል ያህል እንግዲህ የዛሬው ቁልፍ መልእክት ኤአይ የመማር ሂደቱ ከሰው ልጅ በተለይም ከሕፃናት የመማር ሂደት ጋር ጠንካራ መመሳሰል እንዳለው ነው። መሰረቱ ምሳሌዎች ማለትም ግዙፍ ውሂብ፣ ድግግሞሽ እና ከስህተት መማር ነው። እንዲሁም ሦስቱን ዋና ዋና የመማር አይነቶች አይተናል። በቁጥጥር የሚማር ሱፐርቫይዝድ ለርኒንግ፣ ከአስተማሪ እንደመማር፣ በራሱ የሚማር አንሱፐርቫይዝድ ለርኒንግ፣ ስርዓቶችን በራስ እንደመለየት እና በተሞክሮ የሚማር ሪኢንፎርስመንት ለርኒንግ፣ ከሽልማትና ቅጣት እንደመማር። በትክክል። እና ይሄንን ስናጠቃልል አንድ በጣም አስፈላጊ ጥያቄ ይነሳል። ኤአይ ከዚህ ሁሉ ውሂብ የመማር ብቃቱ በየጊዜው የተሻሸለና የተፋጠነ ነው። ይሄ ማለት ወደፊት ምን አይነት አዲስና አስገራሚ ችሎታዎች ልናይ እንችላለን ማለት ነው። ይሄ የመማር ፍጥነትና አቅም ደግሞ እኛ ሰዎች መረጃን የምንማርበትን፣ እርስ በርስ የምንገናኝበትን ወይም ውሳኔዎችን የምንሰጥበትን መንገድስ በምን መልኩ ሊለውጠው ይችላል? እነዚህ በቀጣይ ልንመረመራቸው የሚገቡ ትልቅ ጥያቄዎች ናቸው። በእርግጥም በጣም አጓጊና አሳሳቢ ጥያቄዎች ናቸው። በቀጣዩ ዝርዝር ፍተሻችን ደግሞ በትክክል ስለ ኤአይ አስተሳሰብ ምን አይነት ችሎታዎች እንዳዳበረ እና በተለይም አሁን በስፋት የተናገረለት ስላለው ጄኔሬቲቭ ኤአይ በጥልቀት እንመለከታለን። ለዛሬው እዚህ ላይ እናብቃ። በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ።